ላኢላሃ ኢላላህ የሚለው ቃል ትክክለኛ ፍቺው ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ማለት ነው። አንድ ሙስሊም ላኢላሃ ኢላላህ ብሎ መሰከረ ማለት ከጌታው ከአላህ ጋር ሁለት ቃል ኪዳን ገባ ማለት ነው። የመጀመሪያው ቃል ኪዳን ይህንን ምስክርነት ከሰጠበት ጊዜ አንስቶ እስኪሞት ድረስ ባለው ቀሪ የህይወት ዘመኑ አላህን ብቻ ሊገዛ እርሱን ብቻ ሊያመልክ ቃል መግባቱ ሲሆን፣ ሁለተኛው ቃል ኪዳን ደግሞ ከአላህ ውጭ በሚመለኩ ነገራት ራሱን ሊያገልና ሊያርቅ ሊክድባቸው። ምክንያቱም ላኢላሃ የሚለው የመጀመሪያው ቃል ይህንን ያሳያል። ላ ማለት የለም ማለት ነው። ነፍይ ነው፣ አግላይ ውድቅ የሚያደርግ ነው። ምንድነው የሌለው ብለን ስንጠይቅ ኢላህ ይለናል። ኢላህ ማለት አልማዕቡድ ማለት ነው፣ የሚመለክ